ምርር ሲላችሁ ባይዘው እግዚአብሔር ቶሎ ይመጣል። አረ ጥብቅ ከሆነ ጸሎቱ ባይዘው መልሱ ፈጣን ነው። አሁን አንዳንድ ጸሎት ስለምንጸልይ ነው እንጂ አሁን ብትመጣ ጥሩ ነው ባትመጣ ችግር የለውም የሚል ጸሎት እንደዚህ አይነት ጸሎት እንዳትጸልዩ፣ ባትጸልዩ ይሻላል። ከጸለያችሁ አይቀር አቅጣጫ አስቀይሩ። እግዚአብሔር ላይ ስማርት እንዳትሆኑ። የመሮጫ ማሽን አይታ ሆነ አረጋው 40 ኪሎ ሜትር ብትሮጥ ላብ ጫው ጫው ይልሃል እንጂ እዛ ጋር ኳት ሄደም እዚህ ጋር ከእግዚአብሔር ጋር ተጣልተ ኑሮ እንደሱ ነው ባይዘው በፍጹም ልፍያ ነው። እና ምን ሆነ ማወቅ አለብን። የዘላለም ሕይወት ያለው እኮ ኢየሱስን በማወቅ ነው። ዝም ብሎ በማወቅ ነው እንዴ? የሆነ ነገር በማወቅ አይደለም። ኢየሱስ ክርስቶስን ማወቅ አለ። መስቀል ላይ ሲሞት ምንድነው የሰራው ማወቅ አለብኝ። ባይዘው ሳታስበው ያውቃል። ስታስበው ደግሞ ሞቲቭን ነው ጀስቲፋይ የሚያደርገው፣ መነሻው ነው የሚመረምረው። ጳውሎስ መለኮትነቱን በጣም አድምቆ በእነዚህ ቁጥሮች ላይ ያስቀምጠዋል። ከቁጥር 15 ጀምሮ የጌታ የኢየሱስ ክርስቶስን ማንነት ጳውሎስ በጣም ጥልቅ በሆነ መንገድ ያቀርበዋል። ፍጹም መለኮትነቱን ብቻ አይደለም በእነዚህ በአምስት ቁጥሮች ላይ የሚያስቀምጠው። ምናልባት ሳነባው አስተውላችሁ ከሆነ ከቁጥር 18 ጀምሮ ደግሞ ፍጹም ሰውነቱን ደግሞ ያቀርበዋል። ስለዚህ እነዚህን ሁለት ባላንሶች እኛም ይዘን ጥቂት ነገር አብረን እንካፈላለን። ቁጥር 15 እርሱም የማይታይ አምላክ ምሳሌ ነው። ስለሌለ ሳይሆን ከክብሩ የተነሳ አንድ በጣም ወዶ ሰው አለ ብሉይ ኪዳን ላይ እኛ ሳንድን አይነት ያዕቆብ በጣም ስማርት ነው። ካልኩሌት አርጎ ነው የሚኖረው። በረከት እንኳን እንዴት እንደሚወስድ ፕላን አርጎ ከናቱ ስራ አይጠፋም። እናቱ እጁ ላይ አንተ አባትየው እንዲህ ሲነካው ይስሐቅ እኮ እንዲህ ሲነካው የበግና የሰው እስከማይለይ ያርጋ ነው የሰፋችለት። ስማርት ነው። ምንም ነገር አልቀረውም። ጥርግርግ አድርጎ ወሰደበት ወንድሙን። ይሄ ሰውዬ እንደ ስሙ ያዕቆብ ነው አለ። ወንድምየው እኮ ነው ታላቅየው። አንደኛ ተረከዚያጅ ነው አለ። እግር በእግር መጣ አለው። ቀጥሎ አታላይ ነው አለ። ወሰዶ በሙሉ አለ። በጣም ስማርት ነው። እንደምታውቁት ነው። ረጅሙን ዘመን ምንድነው ደጅ ስማርት መሆን ችግር የለውም። ቸርች ግን በጣም አስቸጋሪ ነው። እግዚአብሔር ላይ ስማርት እንዳትሆኑ። ድካም ነው ባይዘው። ያዕቆብን እኮ እግዚአብሔር ምንድነው ያደረገው? ሰውየው ለፋ 2 ክፍል ሰራዊት ሆነ። በጣም ብዙ ላባ ቤት እኮ ያዕቆብ መገለጥ ከመጣለት ወደ ራሱ ነው የሚመጣለት። ሸመልመሌ አርጎ የራሱን በግ ያበዛል። የራሱን ነው። እንደዚህ አይነት ከሆኑት ያንተ ናቸው እንደ አይነት የኔ ናቸውልና የራሱን ብዙ ያደርጋል። ታውቃል። መገለጡ ራሱ ለራሱ ነው። ወደ ላባ ሄድም መገለጡ በጣም በቃ እንትን ነው ብልጽግ አለ። ግን የውስጥ ረፍትና እርካታ ግን የለውም። ኤሳውን ሊያገኘው ነው ሲመጣ ትዝ ይላችኋል። ያቦቅ መልካ ላይ ሁለቱ ያቦቅ ወንዞች ጋር ሲደርስ ሚስቶቹን ልጆቹን ከብቱን ምናን አሻገረና ህይወት ደከመው። ሳቲስፋክሽን የለውም። ደጁን ነው የሚሸውደው እንጂ የውስጥ የለውም። ስለዚህ የውስጥ ፈለገና ብቻውን ቀረ ይላል። ምርር ሲላችሁ ባይዘው እግዚአብሔር ቶሎ ይመጣል። አረ ጥብቅ ከሆነ ጸሎቱ ባይዘው መልሱ ፈጣን ነው። አሁን አንዳንድ ጸሎት ስለምንጸልይ ነው እንጂ አሁን ብትመጣ ጥሩ ነው ባትመጣ ችግር የለውም የሚል ጸሎት እንደዚህ አይነት ጸሎት እንዳትጸልዩ፣ ባትጸልዩ ይሻላል። ከጸለያችሁ አይቀር አቅጣጫ አስቀይሩ። እስቲ አሜን በሉ። እና ያዕቆብ እኮ አልጸልየም፣ ግን ህይወቱን መሮታል። ቀጥሎ አይፈልግም። ስለዚህ አሻግሮ ይላል። ተኛ ነው የሚለው ባይዘው ጸልይ አይልም። ለዛ ነው እግዚአብሔር መጣ። ሌሊት መጣና ይታገለው ጀመር ይላል። 20 ዓመት አንተ ያዕቆብ እኮ በእውነት እኮ ለአንድ ሚስት እኮ 14 ዓመት። ያዕቆብ በጣም ስማርት ቢሆንም እግዚአብሔር የያዕቆብን ስማርትነት ላባ ጋር ወስዶ አወጣው። የባሰ ቦታ ማለት ሙልጭ አድርጎ አወጣለትና ለአንዲት ሚስት 14 ዓመት ከድሜ ወሰደበት። እና ሌሊት መቶ ሲታገለው አደረ። እና አንድ ሰው ነው የሚለው መጽሐፍ ሲታገለው አደረ። ሊነጋ ሲል ያዕቆብ ዝም ብሎ ይገላበጣል እና ይዞታል ቀሚሱን ዝም ብሎ ይገላበጣል። አልነካውም። እንድች አልነካውም። ምክንያቱም ሲነካው ገነጠለው ይላል። ቢታገለው ይገለዋል። ያዕቆብ ዝም ብሎ ልፍያ ስለሚወድ ነው ሲገላበጥ ያደረው እንጂ ዝም ብሎ ህይወቱ ላይ ልፍያ አለ። እንዲህ ሲነካው እኮ ገነጠለው እኮ ነው እኮ የሚለው እግሩን
ከዛ ሊነጋ አቀላልቷል አሉ። ልቀቀኝ ልሄድ ነው ሲለው ካልባረከኝ አልለቅህም አለው። ስም ማን ነው አለው። እግዚአብሔር ከ20 ዓመት በፊት ከአባቱ ቤት ኤሳው ነኝ ብሎ አታሎ የወጣበት ቦታ ነው ያለው። 20 ዓመት ይኸው የመሮጫ ማሽን አይታ ብዙዎቻችሁ ትሰራላችሁ። መሮጫ ማሽን እኮ ኦን አረጋው 40 ኪሎ ሜትር ብትሮጥ ላብ ጫው ጫው ይልሃል እንጂ እዛ ጋር እኮ አትሄድም። እዚህ ጋር ከእግዚአብሔር ጋር ተጣልተ ኑሮ እንደሱ ነው። ባይዘው በፍጹም ልፊያ ነው። እድሜ ያልቃል፣ ጉልበት ያልቃል እንጂ የትም አትሄዳትም። ዞረ ደግሞ እኮ ትመጣለህ። ልሄድ ነው ሲል ካልባረከኝ አልለቅህም አለ። ስም ማን ነው ሲለው ያዕቆብ ነኝ አለ። ኤሳው ነኝ እያለ በጣም እያዟዟረ ነበር የኖረው። ሙልጭ ብሎለታል። ኧረ እኔ ያዕቆብ ነኝ ሲለው እንግዲያው ከሰውም ከእግዚአብሔርም ጋር ታግል አሸንፈሃል አለ። ከሰው ጋር ያው በዛ መንገድ ነው ያሸነፈው። እግዚአብሔርን ግን ያሸነፈው ተሸንፎ ነው። ያዕቆብ ነኝ ሲለው ነው እግዚአብሔር የያዘውን ሁሉ የተወው እንጂ ኤሳው ነኝ ቢለው ገሎት ነው የሚሄደው። እንግዲያው ከኔም ጋር ከሰውም ጋር ታግል አሸንፈሃል፣ ከዛሬ ጀምሮ እስራኤል ብያለሁ ብሎ ነካው። ቻው ሊለው መሰለኝ ሲሰድ ያዕቆብ አሜን ለማለት እጁን ሲያነሳ እግሩን ነካው። የጭኑ ሹሉዳ ከመጋጠሚያው ተናጋ ነው የሚለው። ባይዘ ነቀለው። ነቅሎት አልታወቀውም። ደነዘዘው ነው የሚለው አይደል? አንደኛው ትርጉም በአንድ ጎኔ ብዙተኛው ማለት ነው ብሏል። ከዛ ጠዋት ብድግ ብሎ ሊራመድ ሲሞክር ይሄኛው እግሩ አይሰራም። አለ እያነከሰ ይላል። እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድና ቀረች። ምን ማለት ነው? እኔና እግዚአብሔር ተገናኝተን ሳይገለኝ ሄደ። ትክክለኛ ትርጉሙ እሱ ነው። በዚህ ተለወጥኩ አይደለም ትርጉሙ፣ ተረፍኩ ነው። ሰውነቴ ዳንኩ። እዚህ ጋር መንካቱ አለ። እዚህ አካባቢ ቢነካስ በዛ ይዞ ይሄዳል። ቴዎፋኒ ይሉታል። ፕሪኢንካርኔሽን ኢየሱስ በስጋ ከመምጣቱ በፊት የነበረ መገለጡ ነው እንጂ አብ ታይቶ አያቅም። የማይታይ አምላክ ምሳሌ ነው። ክብር ለኢየሱስ ይሁን። ዋው! እግዚአብሔርን ያየው አንድስ እንኳ የለም ይልና ቀጥሎ ምንድን የሚለው በእቅፉ ያለ አንድያ ልጁ አይደለም የሚለው። አንደኛው ትርጉም ላይ አንድያ አምላክ የሆነው ልጁ አሴ ቢጎትን ጋድም ነው። አንድያ አምላክ የሆነው ልጁ እርሱ ተረከው የምትለው ቃል በጣም ብዙዎቻችሁ የተማራችሁ ናቸው። ኤክሳጂዮ የሚል አንድ የግሪክ ቃል ይጠቀም። ኤክሳጂዮ ማለት ኤክሰጀሲስ የሚለውን እንግሊዘኛ ቃል ያገኘንበት። ስለዚህ ጂሰስ ኢዝ ዘ ኤክሰጀሲስ ኦፍ ጋድ። የእግዚአብሔር የመጨረሻ ማብራሪያ ኢየሱስ ነው። እንደምታስታውሱት ዘጸአት ላይ ምዕራፍ 33 ላይ ሙሴ አንድ ልመና አለ። በስሜ ጠርተኸኛል አለው። አዎ አውቀኸኛል። አዎ ያኔ ዘጸአት 3 ላይ ገና በዩቶር ቤት እረኛ ያለው ሙሴ ብለኸኛል። አዎ በፊት ሞገስ ካገኘው ደግሞ በስሜ ከጠራኸኝ አቤቱ እባክህ ክብርህን አሳየኝ ሲለው አብ የመለሰለት መልስ ሙሴ አለው። አቤት አለ። ሰው እኔን አይቶ በሕይወት አይኖርም አለው። ፊቴን አታይም አይደል ያለው? ማንም እኔን አይቶኝ በሕይወት ሊኖር አይችልም። እኔን ማየት አይቻልም። ፎርቢድን ነው፣ አይቻልም፣ ዝግ ነው። የማይታይ ብሎ ጳውሎስ እዚህ ጋር የሚያስቀምጠው አውራቶስ የሚለው ኤግዚስተንስ አይደለም ዲስታንስ ነው። ስለ ራቀ ነው የማይታየው፣ ሩቅ ነው። የሰው ልጅ እጅግ ኃጢአተኛ ነው። እግዚአብሔር ደግሞ ወደር የሌለው ቅዱስ አምላክ ነው። ስለዚህ በመካከላችን ሊታረቅ የማይችል ክፍተት አለ። ስለዚህ ሰው እግዚአብሔርን ማየት ቢፈልግና እግዚአብሔርም ልታይ ብሎ ቢመጣ ሰው ይጠፋል። እግዚአብሔር አይታይም፣ አልታይም፣ የተከለከለ አይቻልም አለ። እንደው ባይህ አለው። ሙሴ አይሆንም አለው፣ ትሞትብኛል፣ አገልግሎት አልጨረስክም አለው። ይህን ህዝብ መሃል ሜዳ ላይ ጥለህ ትመጣ አለው። ጨርሰና አለው። አልታይም አለው። ባለፈው ነግሬያቸዋለሁ። ጀርባዬን አይደል ያለው? ያው ጀርባ አይቷል። ጭስ፣ ጅጋግ፣ ደመና፣ የመሬት መንቀጥቀጥ ሆነ። ጀርባዬ ነው አለው። እሱንስ ማናየ?
እሱንስ ያያለ እዚህ አረ ጀርባዬን ያለው ጭስ ሆነ ጭጋግ ሆነ ደመና ሆነ መሬት መንቀጥቀጥ ሆነ ሙሴ አየ እሱን ሁሉ አየ ጀርባዬ ነው ሙሴ አለው እሺ አለ ፊት አይታይም አብን ማየት ከፈለክ ኢየሱስን ማየት አለብህ አንድስ እንኳን አላየውም ማለና በእቅፉ ያለ አንድያ ልጁ እርሱ ተረከው ተዚላችኋል ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ክርስቶስ እንደዚህ ያለ በዛ ከምዕራፍ 13 ጀምሮ አንድ ምሽት አይደለች ሐሙስ ማታ ናት ከምዕራፍ 13 እስከ ምዕራፍ 18 ሐሙስ ማታ ነች አንድ ቤት ውስጥ ቁጭ ብለው ራት እየበሉ ነው ያወሩት እግራቸውን ምዕራፍ 13 አጠበ ምናምን ከዛ ራት እየበሉ ነው ምዕራፍ 14 ባይዘው አንድ ክፍል ውስጥ ነው እዛ ቻፐር ሩሙ ላይ እና ያወራል ኢየሱስ ያወራል ልባችሁ አይታወክ አይፍራ በአባቴ መኑ በእኔም ደግሞ መኑ በአባቴ ቤት ብዙ መኖሪያ አለ አሁን እኔ እሄዳለሁ ስፍራ ላዘጋጅላችሁ ከዛ መጣለሁ ወስዳችኋለሁ እያለ ሲያወራ ፊልጶስ ነው እንደዚህ አለው ጌታ ሆይ አለው አቤት አለው ወዴት እንደምትሄድ እንኳን አናውቅም አለ አይ መንገዱም እውነቱም ሕይወቱም እኔው ነኝ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ሄደው ወደ አባቴ ነው ፊልጶስ ከዛ መጣና ወስዳችኋለሁ አብረን ነው የምንኖረው ለዘላለም አሁን ለጥቂት ጊዜ ለያችኋለሁ ግን አባት እንደሌላቸው ሰዎች አልተዋችሁም ብሎ ስለ መንፈስ ቅዱስ ያወራል እንደኔ ያለ አጽናኝ ይመጣል እኔ ሲሄዳው አረሱ ይሻላል ፓራክሌቴ አይደል ኤግዛክትሊ ላይክ ሚ ማለት ነው ባይዘው እኔ ለዛው ማጠገብ ቆሜ ነው ማወራ እሱ ውስጥ ቁጭ ብሎ ነው የሚያወራ አማኑኤል ሲባል እኔ አጠገብ ነኝ እሱስ በውስጥ ነው እግዚአብሔር ከኛ ጋር ብቻ ሳይሆን በእኛ ውስጥ ይሆናል መንፈስ ቅዱስ ይመጣ ስለዚህ እሱ ቢመጣ ይሻላል ያለው ኢየሱስ ባይዘው እንትን እያረጋ አይደለም ልባቸው ሊያሳሳው ፈልጎ ሳይሆን እውነቱን ነው እሱ ቢመጣው በውስጣችሁ አድሮ እኔ ስነግራችሁ አልገባችሁም እሱ ሲመጣ ሲያወራ ይገባችኋል እኔ ለጆሮአችሁ ሊሆን ይችላል ለማወራው እሱ ለነፍስ ነው የሚያወራው እና ስለሱ ያወራቸው እያለ ፊልጶስ እንደው አንተ ሁሌ ስታወራ አለው ሲለው አባቴ ትላለህ አብ ትላለህ አባቴ ያለኝን ከአባቴ ያየሁትን ከአባቴ ጋር ስኖር እናውቃለን ያህዌን አባቴ እንደምትለው አብን ነው አባቴ የምትለው አውቀናል አባቴ እንደሆነ አንተም ልጁ እንደሆንክ ገብቶናል ግን እንደው አንድ ፌቨር ከመሄድ ልትሄድ አይደል እንደው ከመሄድ በፊት አለው አንድ ጥያቄ አለ ጠይቀኝ አለው አብን አሳየንና ይበቃናል እንደው አብን ታሳየን ሲለው ጌታ ኢየሱስ ፊልጶስ አለው አቤት አለ እስከ ዛሬ እኔ ከእናንተ ጋር ስኖር አታቀኝም የግራጁዌሽን ዴይ ላይ ኤሌመንተሪ ጥያቄ እንዴት ትጠይቃለህ አለው ልትመረቁ እኮ ነው 3 ዓመት ተኩል ተማራቸው ማለቂያው ላይ የመጀመሪያ ጥያቄ አታቀኝ አውቃለሁ ታዲያ እኔን ያየ አብን አይቷል አባቴ በእኔ እንዳለ እኔስ በእርሱ እንዳለው ይህንን አታውቅም ሲለው አውቃለሁ አምናለሁ አለ እምናምነውን ማወቅ አለብን የዘላለም ሕይወት ያለው እኮ ኢየሱስን በማወቅ ነው ዝም ብሎ በማወቅ ነው እንዴ የሆነ ነገር በማወቅ አይደለም ኢየሱስ ክርስቶስን ማወቅ አለ መስቀል ላይ ሲሞት ምንድነው የሰራው ማወቅ አለብኝ ታዲያ በምንድነው የዘላለም ሕይወት ሰው የሚያገኘው የሆነ ታሪክ ነገር አንብባችሁ እንደሱ አይነት ሕይወት የለም እግዚአብሔር አንድ ልጁን እኮ ገሎለ ይህን ሕይወት ለመስጠት ያመንኩትን አውቃለሁ እኮ አለ ጳውሎስ ፐርሰኑን እኮ አውቀዋለሁ ያመንኩትን አውቀዋለሁ ዝም ብዬ የሆነ ኢሉዥን ምናብ ላይ አይደለም የተንጠለጠልኩት አውቀዋለሁ አለ ክብር ለኢየሱስ ይሁን እርሱ ማን ነው ሲሉት የማይታየው አምላክ የአብ ትክክለኛ ምሳሌ ነው ምሳሌ ነው የምትለውን ቃል ልንገራችሁ የማይታይ የሚለው ስለሌለ ሳይሆን ስለራቀ ነው ብያቸዋለሁ አውራቶስ የሚለው ቃል ምሳሌ ነው የምትለው ኢኮኖሚ ላንድ የግሪክ ቃል ነው የሚጠቀመው መልክ ማለት ነው አሁን ለዚያውን ትክክለኛ ቃል የምናገኘው ሌላ ወንጌላት ላይ አንድ ቦታ ትዝ ይላችኋል ጌታ ኢየሱስ ክርስቶስን ለመፈተን መጡ ይላል ከሄሮድስ ወገንና ከፈሪሳውያን ወገን የሚል ቃል አለ ባይዘው ሰዎቹ በደና ቀን አይጨባበጡ ኢየሱስን ለመስቀል ነው ጎን ለጎን የቆሙት እነዛ አሕዛብ ናቸው እነዛ አይሁድ ናቸው እና አይጨባበጡ አይዋደዱም ኢቭን ኢየሱስ ክርስቶስን እንኳን የሰቀሉት እኮ የጠበቁት ከሮም ነፃ ያወጣናል ብለው ነበር ኢየሱስን ሲያዩት ግን ኢየሱስ እጥፍ አለ እሞታለሁ ሲል ዞረው እንስቀለው አሉ እንጂ
ነፃ አውጫችን ነው ብለው እኮ ይጠብቁታል። እና ሮማውያንን የዛን ያክል አይወዷቸው። ለመፈተን ግን፣ ለመስቀል ግን፣ ለመግደል ግን አንድ ላይ ይቆማሉ። ጎን ለጎን ቆሙ እና መጡ። መምህር አሉት። አቤት። አንተ ከእግዚአብሔር የተላከህ አሉት። ሰው እኮ ሊገልህ ከፈለገ አሉትና ቀጥሎ ምንድነው ያሉት? ጥያቄ አለ። ምንድነው ጥያቄያቸው አላቸው? ለቄሳር ግብር መክፈል ይገባናል አይገባንም? ያውላችሁ መልሱ ሁለቱ ጋር ነው። ይገባናልና አይገባንም ሁለቱ ጋር። አይገባንም ካለ ሮማውያን ይገሉታል። ቄሳር ንጉስ እያለ ራሱን አነገሰ ብለው። አይገባም ካለ ደግሞ አይሁዳውያኑ ይገሉታል። ንጉሳችሁ ነኝ ያሉን ውሸቱን ነው ብለው። ይገባልም አይገባምም ያስገድላል። የትም አይሄዳትም አንቀን ነው የምንይዘው ብሎ ነው የመጡት። ኢየሱስ እንደምታውቁት ጥበበኛ አይደለም፣ ጥበብ ነው። ሰለሞን ነው ጥበበኛ፣ ኢየሱስ ጥበብ ነው። የእግዚአብሔር ጥበብ ተብሏል። እሱ ዋይዝ አይደለም፣ ዊዝደም ፐርሶኒፋይ፣ ጥበብ ስጋ ለብሶ ነው። ሰለሞን ተላዩ ላይ በማንኪያ ቀድቶ ነው አገር የበጠበጠው። አንተ እሱ ከምድር አፈር አብኩቶ በሰራው ጭንቅላት እኮ ነው የሚጠበቡበት። ያወራውን እኮ አይደለም በሰው ልብ ያለውን ያውቃል እኮ ነው የሚለው። ባይዘስ ሳታስበው ያውቃል። ስታስበው ደግሞ ሞቲቭን ነው ጀስቲፋይ የሚያደርገው፣ መነሻውን ነው የሚመረምረው። እና ሰለሞን እኮ ጥበበኛ ነው። ኢየሱስ ምን መጥቶ ያስናቀው እንጂ ሰውየው እኮ በጣም ጥበበኛ ነው። ግን ትንሽ ጠብ አድርጎለት እኮ ከላዩ ላይ ጥበብ ጠብ ብላለት ነው። ኢየሱስ እኮ ራሱ ነው ጥበብ። አሁን ሰለሞን ባይጠበብ ኖሮ እኮ ስንት ሰው አልቆ ነበር በመንትን እየተሰነጠቀ። ሰለሞን እግዚአብሔር ይስጠው ይሰንጠቅ አይደል እንዴ? ከሰለሞን የሚበልጥ እኮ በዚህ አለ አይደል? አንዷ ልጇ ላይ ተኝታ ገደለችው ይላል። ከዛ ደግሞ የሰው ሰረቀች ይላል። ሁለቱም እናቶች ልክ አይደሉም። ተኝታ ያስገደለችውም ያሰረቀችውም ልክ አይደሉም። ግን ሁለቱም ልጅ ይዘው መጡና በቃ የኔ ነው የማን ናቸው? የኔ ነው ያንቺ የኔ ነው አንቺ የኔ። ሁለቱም እሪ ብለው ያለቅሳሉ። በቃ ሰይፍ ስጡኝ። በእውነት እግዚአብሔር ካልሰጠ እንደዚህ አትጠበብም። ሰይፍ አምጡና ልሰንጥቀውና እኩል አለ። ዮሴኪንግ ንጉስ ነው ይችላል። በቃ ልሰንጥቀውና ግማሽ ወሰዱ ሲል ያቺኛው አሻለች። አንተ ግን የጎረቤት ልጅስ ቢሆን ይሰነጠቃል? በጣም እንደ ድሮ ሰው ጨካኝ ነው። ይሰንጠቅ ስትል እሺ ስትል ያቺኛው እናትየውስ በፍጹም እዛ ቤት ይደጋለች። አያተና እቺ ናት እናቷ አለ። ልጄ ነው አለች። አዎ ግን እዛ ቤት ሲያድግ ለምን ይሰነጠቃል አለች። እውነቷን ነው። እቺ ናት እናቷ አለ። በእርግጥ ኢየሱስ ከሰለሞን ይበልጣል። ሰለሞን በጣም አስገራሚ ጥበበኛ ነው። ኢየሱስ ቢሆን ምን ያደርግ ነበር ነው አይደል? የሞተውን አንጡት ብሎ አስነስቶ ሁለቱንም ባለ ልጅ አድርጎ ወደ ቤት እና መጥተው ኢየሱስን ሲጠይቁት ጌታ ኢየሱስ ክርስቶስ ጨርስ ጌታ ኢየሱስ ክርስቶስ እስቲ ሳንቲም አምጡ አላቸው። ምስል የሚለውን ምስል ነው ኤኮን የሚለው የግሪክ ቃል ድጋሚ የገባበት ክፍል ነው። እስቲ አምጡ አላቸው። ሲሰጡት እንደዚህ ያየው ሳንቲሙን እና እንደዚህ ያየው እና ሰጣቸው። ምስልና ጽሑፉ የማን ነው ሲል ምስል አለው እና ምስሉ የተቀረጸ ነው። የጢባሪዮስ ቄሳር ነው። በዛ ጊዜ የአውጉስጦስ ቄሳር ልጅ ማለት ነው። የጢባሪዮስ ቄሳር ነው ምስሉ። ጽሑፉ ደግሞ ሲገለበጥ ምን ይላል? የሕያው የአውጉስጦስ ቄሳር ልጅ ጢባሪዮስ ቄሳር የሚል ጽሑፍ አለው ሳንቲሙ ላይ። በዛ ዘመን የነበረውን ነው እየነገርኳቸው ያለሁት። አሁን የኛ ሳንቲም ሲገለበጥ እንዳለው እንደ ይጽፉበታል። ምስሉና ጽሕፈቲቱ የማን ናት ሲል ጮክ ብለው ሊገሉት ነው። የቄሳር ሲሉት የቄሳርን በመልክ ስጡ አለ። የእግዚአብሔርን ሳንቲሙ ላይ ያለ የቄሳር መልክ ነው፣ እናንተ ላይ የኔ ነው አለ። ሳንቲሙ ስጡትና ነው አላቸው። ቄሳርን በባቃ ውስጥ ሳንቲሙን፣ እኔ በባቃ ውስጥ እናንተ ግቡ ሲል መጽሐፍ እንደዚህ ይላል። በልባቸውም ብለው ጌታ ይባረክ። ምስል የሚለው የተቀረጸ ኤግዛክትሊ ራሱ ማለት ነው። ስለዚህ ኢየሱስ አባቱን የሚመስል አይነት
አብን ለመምሰል የሚታገል አይነት አይደለም። በአብ ያለው ምንም ሳይጎድል 100% በሱ አለ። ክብር ለኢየሱስ ብቻ ይሁንለት። ስለዚህ ወንጌላት ላይ ያነበብነው ኢየሱስ ከተወለደበት ቀን ጀምሮ ወደ አባቱ በክብር እስከሄደበት ቀን ድረስ ያሳየን የአብን መልክ ነው፣ የአባቱ መልክ ነው። በጣም አስደናቂ ነው። አይደንቲካል ነው። ክብር ለኢየሱስ ይሁን። መገንጠል መለየት እስከማይቻል በጣም አስደናቂ ነው። ስለዚህ ጌታ ኢየሱስ ክርስቶስን ጳውሎስ ሲያቀርበው the creator God ፈጣሪ ነው፣ ፈጥሯል። የተፈጠረ አይደለም፣ ፈጣሪ ነው፣ ክሪኤተር ነው። ስለዚህ ጽፉ ኢየሱስ ፈጣሪ ነው ብላችሁ ጻፉ። የሚታዩና የማይታዩ ብሎ ሁሉ የሚል ቃል አለ። ስለዚህ የሚታይ ማለት መሬት ላይ ማቴሪያል ሪልም ነው። የማይታይ ማለት ስፒሪት ዳይሜንሽን ነው፣ መንፈሳዊ ዓለም ነው። መንፈሳዊ ዓለም ማለት ኤንጀሊክ ኦርደር መላእክትን ጨምሮ ማለት ነው። ዙፋን፣ ጌትነት፣ አለቅነት፣ ስልጣን የሚባለው የተፈጠረ ነገር በሙሉ የተፈጠረው በክርስቶስ ነው። አብ በክርስቶስ በኩል ነው የፈጠረው። ዓለማትን በፈጠረበት በልጁ አይደል የሚለው? ቀደም ያነበብነው ዕብራውያን ምዕራፍ 4:2 ዓለማትን በፈጠረበት በልጁ አብ በልጁ በኩል ነው። ምክንያቱም እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ነው ይሁን ያለው። ኢየሱስ የእግዚአብሔር አሜን ነው።